በብዙ መኪኖች ውስጥ ታፍነው የሚጓዙ ትናንሽ ህጻናት እናያለን። እነዚህ ልጆች አንድ የሽብር ቡድን በኃይል ከቤተሰቦቻቸው ነጥቆ ወስዷቸው ነው። ዓላማቸውም ከህፃንነታቸው ጀምሮ በጭካኔ ስልጠና በማሳደግ ወደፊት ለራሳቸው የሚታዘዙ ተዋጊ ወታደሮች ማድረግ ነው። ነገር ግን ወደሚጓዙበት ቦታ የቱርክ ልዩ ኃይል የስናይፐር ቡድን አስቀድሞ በድብቅ መድረሱን አላወቁም። እነዚህ ተኳሾች የሚያነጣጥሩት ኢላማ ፈጽሞ ቦታውን አይስትም። መኪናዎቹ ወደ ቦታው እንደደረሱ በድንገት ከማይታወቅ አቅጣጫ የስናይፐር ጥይቶች መውረድ ጀመሩ። የሽብር ቡድኑ አባላት አንድ በአንድ መውደቅ ጀመሩ። ምን እንደተፈጠረ እንዳለ ሳይረዱ ቡድናቸው በሙሉ ተበተነ። በግማሽ ደቂቃ ውስጥ ስናይፐሮቹ ሁሉንም ጠላቶች ያስወገዱ። ተገድለው የወደቁትን ስንቆጥር 10 ያህል ሰዎች በጥቂት ሰከንዶች ውስጥ ተደምስሰው ነበር። ጦርነቱ ከተቋረጠ በኋላ የስናይፐር ቡድኑ አዛዥ ከመደበቂያው ወጣ። ይህ ሰው ካፒቴን ቪስቫስ ተብሎ ይጠራል። ከጥቂት ቆይታ በኋላም ቪስቫስ ከእነዚህ የሽብር ቡድን ጋር ለረጅም ጊዜ የቆየ የግል ጠላትነት እንዳለው እንረዳለን። ይህ ግጭት የሥራ ግዴታ ብቻ ሳይሆን በህመም የተሞላ የግል ታሪክ ያለው ነው። ከዚህ ሁሉ ጀርባም አሳዛኝ የሆነ ታሪክ ተደብቋል። ስለዚህ ሁሉም ነገር እንዴት እንደተጀመረ ለማወቅ ወደ ቀድሞ ጊዜ እንመለሳለን። በትዝታ ውስጥ በጨለማና በዝናባማ ሌሊት ሁለት የቱርክ ኮማንዶዎች ያሳርና ዴሚር ጥቅጥቅ ባለ ጫካ ውስጥ ተሸሽገው ይታያሉ። ከነሱ ጋር የነበረው ታማኝ የጦር ውሻ ሜሲ ይባላል። ከዚህ በፊት በጥበቃ ተልዕኮ ላይ ሳሉ በሽብር ቡድኑ ድንገተኛ ጥቃት ተፈጽሞባቸው ነበር። በዚያ ጥቃት አብረዋቸው የነበሩት ኮማንዶዎች በሙሉ ተገድለው ነበር። ያሳርና ዴሚር ግን ከመኪናዎች ጀርባ በመሸሸግ ሕይወታቸውን ማትረፍ ቻሉ። በዚህ መሃል ሜሲ ከተገደሉ ጠላቶች መሳሪያና ጥይት እያመጣ ባለቤቶቹን ይረዳ ነበር። ይህ ውሻ ተራ የቤት እንስሳ ሳይሆን እውነተኛ የጦር ባልደረባ ነበር። በሌላ በኩል በወታደራዊ ካምፕ ውስጥ ካራን የተባለ ኮማንዶ ያሳርንና ዴሚርን ለማዳን ከጄኔራል ኦስማን ፈቃድ ጠየቀ። ጄኔራሉም ይህን ተልዕኮ አጽድቆ የካራንን ቡድን በሌሊት ጉዞ ጀመረ። ጠዋት ንጋት ላይ ወደ ጦርነቱ ቦታ ደርሰው ያሳርንና ዴሚርን መፈለግ ጀመሩ። በዚያ ጊዜ ያሳርና ዴሚር ጥይታቸው ስላለቀ በቢላ ለመወጋት ተዘጋጅተዋል። ጠላቶቹም ወደ እነሱ በቀስታ እየቀረቡ ነው። ሊያጠቃቸው ሲሉ የካራን ቡድን ከጀርባቸው በድንገት ተኩስ ከፈተባቸው። የጥይቱን ድምፅ ሜሲ ሲሰማ በጩኸት ምልክት ሰጠ። ካራንም ጓደኞቹ በቅርብ ርቀት እንዳሉ ተረዳ። ስማቸውን ጠርቶ ሲጠራቸው ያሳርንና ዴሚር እርዳታ እንደደረሳቸው ተረዱ። ከመሸሸጊያቸው ወጥተው በአቅራቢያ ሌላ የሽብር ካምፕ እንዳለና ሌላ ጥቃት እየተዘጋጀ መሆኑን ለካራን ገለጹለት። ከዚያም ካራን ቡድኑን ወደ ማውጫው ሄሊኮፕተር አመራ። ነገር ግን በድንገት ጠላቶቹ የአርፒጂ ሮኬቶችን ተኮሱ። ወታደሮቹም ወደ ተለያዩ አቅጣጫዎች ተበተኑ። በዚህ ቅጽበት እውነተኛው አደገኛ ተልዕኮ ተጀመረ። ካራን ቡድኑን በሶስት ክፍል ከፍሎ አንዱን ከስናይፐር ጋር ቦታ እንዲይዝ አደረገ። ሌሎቹ ሁለት ቡድኖች ደግሞ በሳር ውስጥ ተደብቀው ጠላቶቹን ማደን ጀመሩ። በትክክለኛ የራስ ምት ጠላቶቹን አንድ በአንድ መልቀም ጀመሩ። በዚህ መሃል ግን አንድ ጥይት ከካራን ቡድን አባል ደረት ላይ በመመታት ክፉኛ ቆሰለው። ካራንም ወዲያውኑ ቡድኑ እንዲያፈገፍግና የቆሰለውን ወታደር ወደ ሄሊኮፕተሩ እንዲወስዱ ታዘዘ። በዚያ ጊዜ ያሳር ሜሲን ጠራው። ነገር ግን ሜሲ ምንም ምላሽ አልሰጠም። ያሳር በፍጥነት ወደ እሱ ሩጦ ወደ ሄሊኮፕተር ወሰደው። በዚህ ጊዜ ካራን አሁንም በሳር ውስጥ የተደበቁትን ጠላቶች እያጠፋ ነበር። ሁሉም ወደ ሄሊኮፕተሩ ከገቡ በኋላ የቆሰለው ኮማንዶ የመጀመሪያ ሕክምና ተደረገለት። ቡድኑም ወደ ካምፑ ተመለሰ። ነገር ግን ካራን የያሳር እግር በደም መጠማቱን ተመለከተ። ከጥቂት ቆይታ በኋላ የሚያሳዝነው እውነት ተገለጠ። በጥይት ልውውጡ ወቅት ሜሲ በሆዱ ተመቶ ነበር። ሆኖም ምንም ሳያሳይ በጸጥታ ቆይቶ ነበር። ያሳር ወደ እቅፉ ሲመለከት የሚወደው ጓደኛው ሜሲ ሕይወቱ አልፎ ተኝቶ አየው። ይህ ታማኝ ፍጥረት የባለቤቱን ሕይወት ለማዳን ሲል የራሱን ሕይወት መስዋዕት አድርጓል። የእንስሳት ፍቅር ከራስ ወዳድነት የራቀና ንጹሕ መሆኑን ይህ ክስተት ያሳያል። በዚያ የነበሩት ሁሉ ያሳርን በማጽናናት የሐዘኑን ሸክም ለማቅለል ሞከሩ። ምንም እንኳን ውጊያውን ቢያሸንፉም ያሳር በልቡ የማይረሳው ሐዘን ተሸክሞ ወደ ወታደራዊ ካምፕ ተመለሰ። ከዚያ በኋላ ያስሚን አልቤ የተባለችን የቱርክ ሴት ኮማንዶ እናገኛታለን። አብዛኞቹ ቱርክን የሚያስፈራሩ የሽብር ቡድኖች በአዘርባይጃን ስለሚንቀሳቀሱ የተሰጣትን ሚስጥራዊ ተልዕኮ ለማከናወን ወደዚህ መጥታለች። የተሰጣት ዋና ተልዕኮ ከአዘርባይጃን ጦር ጋር ትብብር መፍጠርና ለሚቀጥለው ዘመቻ ፈቃድ ለማግኘት ነበር። በመንገዷ ላይም የቱርክ ምርጥ ኮማንዶዎችን ፋይል በመመልከት የሚቀጥለውን አደገኛ ተልዕኮ ማን እንደሚመራ መምረጥ ጀመረች። በዚያም የካራንን ፋይል አገኘች።
ያለምንም መዘግየት ደውላ ለተልዕኮ ዝግጁ መሆኑን ጠየቀችው። ካራንም በሙሉ እርግጠኝነት ትዕዛዝ በደረሰ ቅጽበት ዝግጁ ሆናለሁ፣ ሀገሬን ለመጠበቅ ፈጽሞ አልመለስም፣ ጠላቴ ማንም ቢሆን ጠመንጃዬ ከመተኮስ አያመነታም ሲል መለሰ። ነገር ግን ይህ ውሳኔ ሕይወቱን ሙሉ እንደሚቀይረው ገና አያውቅም ነበር። ያስሚንም ይህንን ምላሽ ከሰማች በኋላ ካራንን የተልዕኮውን መሪ አድርጋ መረጠችው። ከዚያም ለጄኔራሉ ደውላ ሙሉ ኃላፊነቱ ለእርሱ እንዲሰጥ ሀሳብ አቀረበች። ሌላ በኩል ካራን በአካባቢው ካሉት በጣም አደገኛ የሽብር ቡድኖች አንዱን እንደሚገድል ቢያውቅም ተልዕኮው በተሳካ ሁኔታ ከመጨረስ ውጭ ሌላ አማራጭ እንደሌለ ያውቅ ነበር። ከዚያ በኋላ ከያሳርና ከዴሚር ጋር ተገናኘ። ያሳር ግን አሁንም ታማኝ ውሻውን ሜሲን በማጣቱ በከፍተኛ ሐዘን ውስጥ ነው። ካራንም አበረታታው። ከዴሚር ጋርም ለሚመጣው አደገኛ ተልዕኮ እንዲዘጋጁ አሳሰበው። በዚህ ጊዜ ጄኔራሉ ለምክትሉ ስለ መጪው ዘመቻ ዝርዝር መረጃ መስጠት ጀመረ። በሌላ በኩል ያስሚን ወደ አዘርባይጃን ደርሳ የወታደራዊ ፈቃዱን ካገኘች በኋላ በሄሊኮፕተር ወደ ቱርክ ተመለሰች። ነገር ግን በአየር ላይ ሳሉ ሄሊኮፕተሯ በአርፒጂ ሮኬቶች ከባድ ጥቃት ተሰነዘረባት። ሄሊኮፕተሩ ከቁጥጥር ውጭ ሆኖ በኃይለ መሬት ላይ ተከሰከሰ። በኋላ በሕይወት የተረፉት ኮማንዶዎች ከፍርስራሹ ውስጥ ተስበው ወጡ። በዚያ ጊዜ በከፍተኛ ፍጥነት እየተጠጉ ያሉ የታጠቁ የሽብር ቡድን አባላትን አዩ። ሕይወታቸውን ለማትረፍ ኮማንዶዎቹ በትክክለኛ ተኩስ መልሰው መዋጋት ጀመሩ። የሽብር ቡድኑ መሪው ከባድ መትረየስ በመጠቀም ያለማቋረጥ ጥይት ማዝነብ ጀመረ። በዚህ መሃል አዛዡ ጥይቶቹ የሄሊኮፕተሩን የነዳጅ ታንክ እየመቱ መሆናቸውን ተመልክቶ በማንኛውም ቅጽበት ከባድ ፍንዳታ ሊፈጠር እንደሚችል ተረዳ። ወዲያውኑ ፓይለቱን ከሄሊኮፕተሩ አስወጣው። በዚያው ቅጽበት የነዳጁ ታንኩ በአስከፊ ፍንዳታ ፈነዳ። የፍንዳታው ኃይል ኮማንዶውንና ፓይለቱን ብዙ ሜትሮችን ወደ ሩቅ ወርውሮ ሁለቱንም ሕሊናቸውን አሳጣቸው። ከጥቂት ጊዜ በኋላ የሽብር ቡድኑ ወደ ቦታው ደርሶ ሁለቱንም አነቃቸው። የቡድኑ መሪ ፓይለቱን ከፍተኛ ወታደራዊ ኃላፊ መስሎት በመሳሳት ከአዘርባይጃን ጦር ጋር ያላቸውን ግንኙነት ምን እንደሆነ ጠየቀው። ነገር ግን ፓይለቱ ስለ ጉዳዩ ምንም አያውቅም ነበር። መልስም ለመስጠት ተሳነው። ፓይለቱ መልስ ለመስጠት ሲያቅተው የሽብር ቡድኑ መሪ ያለምንም ርኅራኄ በጥይት ገደለው። ኮማንዶ ወዲያውኑ ተኩስ ከፍቶ ብዙ ሽብርተኞችን ገደለ። ነገር ግን በመጨረሻ ተይዞ ወደ መደበቂያቸው ወሰዱት። በሌላ በኩል ምክትል አዛዡ ለካራን በጣም የሚያስፈልገው ሽብርተኛ በዚያ ካምፕ ውስጥ መኖሩን ነገረው። ካራንም ከመነሳቱ በፊት ቤተሰቡን ጎበኘ። በዚያ የጠፋው ወንድሙ እንዲሁም ኮማንዶ እንደነበርና በተመሳሳይ ተልዕኮ ላይ እንደጠፋ ተገለጸ። እናቱም እንዳይሄድ በእንባ ለመነችው። ካራን ግን አገሩን ለመጠበቅ ግዴታው መሆኑን ገልጾ አረጋጋት። ከዚያ ቡድኑ ተሰብስቦ የተልዕኮውን ዝርዝር አስረዳቸው። እስከ መጨረሻ እንደሚዋጉም ቃል ገቡ። ቡድኑ ከባድ የተራራ መንገዶችን አቋርጦ ወደ ጠላት ካምፕ ደረሰ። ካራን በስናይፐር መነጽሩ የሚፈልገው ሽብርተኛ መስሎት አንድ ጥይት ተኩሶ ገደለው። በተመሳሳይ ቡድኑ ካምፑን በፍጥነት ተቆጣጠረ። ነገር ግን አስክሬኑን ሲመረምሩ ያ ሰው የሚፈልገው ሽብርተኛ ሳይሆን ከብዙ ዓመታት በፊት የጠፋው የካራን ወንድም ካቢር መሆኑ ተገለጠ። ይህን ሳይ ካራን በእንባ ተሰበረ። የወንድሙን አስክሬን አቅፎ ይቅርታ እያላለቀሰ። በሌላ በኩል ያስሚን በሽብርተኞች እጅ ተማረከች። የቱርክ ጦር መምሪያም ሁለቱንም አሳዛኝ ዜናዎች ተቀበለ። ያስሚን ተማርካለች። ካራንም በስህተት የራሱን ወንድም ገድሏል። አሁን ጄኔራሉ ቀጣይ ምን ትዕዛዝ ይሰጣል? በዚያ ምሽት ብዙ የጦር ኦፊሰሮች ወደ ካራን ቤት መጥተው እጅግ አሳዛኝ ዜና በሰሩ። ከብዙ ዓመታት ጀምሮ የጠፋው ልጃቸው ተገኝቷል፣ ግን በሕይወት አልነበረም። ይህን ሲሰሙ አባቱ በእንባ ተሰበሩ። እናቱም በከባድ ድንጋጤ ሕይወታቸውን አጡ። ሆኖም ታላቁ ልጃቸው በትንሹ ልጃቸው በስህተት መገደሉን ለመናገር ማንም አልደፈረም። በሌላ በኩል ካራን በወንድሙና በእናቱ ሞት በጣም ተሰብሯል። ይህንን ሐዘን መሸከም ስላልቻለ ከጦር አገልግሎቱ ለመልቀቅ ወሰነና ወደ ቤቱ ተመለሰ። ጓደኞቹ የተፈጠረው ነገር በስህተት እንጂ ሆን ብሎ እንዳልነበር እያስረዱ ሊያጽናኑት ሞከሩ። ካራን ግን በጸጥታ ተውጦ ብቻዬን ተውኝ ብሎ አሰናበታቸው። ቡድኑ ግን ብቻውን መተው እንደሚያበላሸው ስለተረዱ ከብዙ ልመና በኋላ አብረውት ወደ ቤት ሄዱ። በዚያኑ ጊዜ በአዘርባይጃን የሽብር ካምፕ ውስጥ ያስሚን በከባድ ስቃይ ውስጥ ነበረች። የቡድኑ መሪም ሚስጥራዊ ወታደራዊ መረጃ እንድትሰጠው ያስገድዳት ነበር። እሷም ዝም ስትል የቱርክ ጄኔራል ደውሎ ካልተናገረች በሕይወት አትመለስም ሲል ዛተ። ጄኔራሉ ግን ነገ የሚደረገውን ጥቃት እሷ ትመራለች፣ መልካም እድል ብሎ መለሰ። ያስሚን የንግግሩ ትርጉም ወዲያውኑ ተረዳች። ጥቂት ቆይቶ በኋላ አንድ ሽብርተኛ ቢላዋ ይዞ ወደ እሷ ሲመጣ በፍጥነት ተከላክላ መሳሪያውን አስጣለችው። ድምፁን ሰምተው የገቡት ሁለት ጠባቂዎችም መሳሪያቸውን ነጥቃ ከመተኮሳቸው በፊት ገደለቻቸው። ከዚያም ለጄኔራሉ ደውላ ሁኔታውን አሳወቀችው።
ጄኔራሉም በጀግንነቷ ተደንቆ የሽብር መሪው ሳይደርስ ወደ ዋናው ካምፕ እንድትመለስ አዘዛት። በዚህ ጊዜ የሽብር መሪው ከእንቅልፉ ነቅቶ በቁጣ ተጨማሪ ኃይል ጠራ። ብዙም ሳይቆይ ከባድ የታሪክ ጥቃት ተጀመረ። ፍንዳታዎችም በመላው ካምፕ ተሰሙ። ሽብርተኞቹ በፍርሃት ሲሸሹ ያስሚን አንድ ታንክ ተቆጣጥራ ካምፑን ሙሉ በሙሉ አወደመችው። ከዚያም በሰላም አመለጠች። ብዙም ሳይቆይ የቱርክ የማዳኛ ሄሊኮፕተር ደርሶ ከጦር ሜዳው አወጣት። በቱርክ ደግሞ የካራንና የወንድሙ የቀብር ስነ ስርዓት ተፈጸመ። አንድ ከፍተኛ ኦፊሰር ለካራን አባት መጽናኛ ከሰጠ በኋላ ካራን ወደ ጦር ሜዳ እንዲመለስ ጠየቀው። ቢያንስ ለወንድሙ ሞት በቀል ይወጣም ብሎ ተናገረ። ካራን ግን በሐዘን ዝም አለ። በዚያ ምሽት ለአባቱ ወንድሜን የገደለው የኔ ጥይት ነው ብሎ እውነቱን ተናዘዘ። አባቱን በድንጋጤ ተዋጠ። በዚያ ጊዜ ያስሚን ወደ ቤቱ መጥታ በሐዘን ተነስተ ውሳኔ አትወስን ብላ አበረታታችው። የሥራ መልቀቂያ ደብዳቤውንም መልሳ ሰጠችው። አንድ ጊዜ ብቻ ተመለስ፣ እነዚህን ሽብርተኞች ማጥፋት አለብን ብላ ብትለምነውም ካራን እምቢ አለ። እንግዲህ ወደ ጦር ሜዳ አልመለስም፣ ቀሪ ሕይወቴን ከአባቴ ጋር አሳልፋለሁ ብሎ በሩን ዘጋው። ከዚያ በኋላ የወንድሙ ነፍስ እየጸለየ በጸጸት ተውጦ ቀናቱን የወንድሙ ፎቶ እያየ ማሳለፍ ጀመረ። በማግስቱ ያስሚን ለጄኔራሉ ካራንና ቡድኑ ወደ አገልግሎት እንደማይመለሱ አሳወቀችው። ጄኔራሉም ጊዜ ስለሌለ አዲስ ቡድን ለማቋቋም ተገደደ። በዚህ ጊዜ ሽብርተኞቹ አውታር መረብ በመላው ቱርክ እየተስፋፋ ነበር። ጄኔራሉም ለአዲሱ ቡድን አንድ ፋይል ሰጥቶ የመጀመሪያው ተልዕኳቸው አልቤክ የተባለውን የሽብር መሪ ማጥፋት መሆኑን ገለጸ። በሌላ በኩል የካራን አባት ወደ ጦር እንዲመለስ አሳሰበው። የወንድምህ ሞት በቀል ተወጣ፣ ሀገርህን ጠብቅ ብሎ ተናገረ። ይህንን ከሰማ በኋላ ካራን ሀሳቡን ቀየረ። የወንድሜ ሞት በቀል መወጣት ካልቻል ወደዚህ ቤት ዳግመኛ አልመለስም ብሎ ቃል ገባ። የኮማንዶዋ ካፒቴን ያስሚን ለአዲሱ ተልዕኮ አዲስ የወታደሮች ቡድን ማዘጋጀት ጀመረች። በዚያ ጊዜ ካራን ወደ ካምፑ ተመለሰ። እንደገና በወታደራዊ ልብስ ሲታይ ሁሉም ኮማንዶዎች በታላቅ ደስታ ተስፋ ተሞሉ። በአክብሮት ሰላምታ ሰጡት። በጄኔራሉም ፊት መሳሪያቸውን ከፍ አድርገው ቃለ መሐላ ፈጸሙ። እስከ መጨረሻው ትንፋሻችን ድረስ ለሀገራችን እንዋጋለን፣ ከሽብርተኞችም ነፃ እናወጣለን አሉ። የሚጠብቃቸው ተልዕኮ እጅግ አደገኛ ነበር። ጠላቶቻቸው በሰፊ መረብ የተደራጁና በጥልቅ የተደበቁ ስለነበሩ እነሱ ሙሉ ለሙሉ ለማጥፋት ድፍረትና እልህ ያስፈልግ ነበር። በሌላ በኩል በሽብርተኞች ካምፕ ውስጥ አልቤክ በንዴት ተቃጥሎ ካምፓቸው እንዴት እንደወደመ እየጠየቀ ነበር። አንድ ተከታዩ በፍርሃት ይህን ሁሉ ያደረገችው አንዲት የቱርክ ሴት ኮማንዶ ናት ሲል መለሰ። አልቤክ ይህን ሲሰማ በቁጣ አንገቱን አንቆ አንዲት ሴት ይህን ካደረገች ሙሉ ጦር ብትመራ ምን ታደርጋለች? ለኔ ምንም አትጠቅሙም ሲል ጮኸ። በቱርክ ወታደራዊ ካምፕ ውስጥ ያስሚን ቡድኗን ሰብስባ የተልዕኮውን ዝርዝር አስረዳቻቸው። በካርታ ላይ የጠላቶችን ቦታ አሳየቻቸው። እቅዱ ሁለት የስናይፐር ቡድኖችን ያካተተ ነበር። አንደኛው በመሬት ላይ ቦታ ይይዛል፣ ሁለተኛው ደግሞ በተራራ ወይም በድልድይ ላይ ቆሞ ከላይ ሽፋን ይሰጣል። እያንዳንዱ እርምጃ በትክክል መፈጸም አለበት። ስህተት ለመስራት ቦታ አልነበረም። ጠላቶቹን በማሽን ጠመንጃና በፈንጂዎች በጣም የታጠቁ ነበሩ። የተልዕኮው ዋና ግብ ግልጽ ነበር። ለእያንዳንዱ ጠላት አንድ ትክክለኛ የራስ ተብ። ወታደሮቹ መሳሪያቸውን አዘጋጁና ወደ ተልዕኮው ተንቀሳቀሱ። በዚሁ ጊዜ አልቤክ ከቡድኑ ጋር ወደ አንድ መንደር ደረሰ። ንጹሐን ሰዎችን እንዲገሉ አዘዛቸው። ብዙ ነዋሪዎችንም በጭካኔ ገደሉ። ወንድ ሕፃናት ተጠልፈው ወደ መኪናዎቹ ተጫኑ። የሚቃወሙት ሁሉ ተገደሉ። አልቤክም ሰራዊቴን ለማሳደግ ተጨማሪ ልጆች እፈልጋለሁ፣ በዚህ አካባቢ ያሉትን ወንድ ልጆች በሙሉ አምጡልኝ ሲል አዘዘ። ከዚያም ቤቶቹን በእሳት እንዲያቃጥሉ አዘዛቸው። ሕፃናቱን ወስደው ወደ ካምፓቸው ተመለሱ። ዓላማቸውም እነዚህን ልጆች ወደፊት ሽብርተኛ ተዋጊዎች ማድረግ ነበር። በሌላ በኩል የኮማንዶ ቡድኑ ለሁለት ተከፍሎ በመንገዱ ዳር የተለያዩ ቦታዎችን ያዘ። ለአድፍጦ ጥቃትም ተዘጋጀ። በማግስቱ ማለዳ አልቤክና ኮንቮዩ ወደ ጠባብ መንገድ ደረሱ። መንገዱ በትልልቅ ድንጋዮች ተዘግቶ ነበር። መኪኖቹ ሲቆሙ አንድ ሕፃን በጭቃ ውስጥ የተቀበረ አጠራጣሪ ነገር አየ። አደጋ እንዳለ የተረዳው አልቤክ ወዲያውኑ በሌላ መንገድ እንዲጓዙ አዘዘ። ነገር ግን ይህን መንገድ ለነሱ የሞት ወጥመድ መሆኑን አላወቀም። በድንገት ከሁሉም አቅጣጫ የስናይፐር ተኩስ ተከፈተ። ትክክለኛ ጥይቶች አንድ በአንድ ሽብርተኞቹን ማጥፋት ጀመሩ። ጥቃቱ ፈጣንና ጭካኔ የተሞላበት ነበር። በ30 ሰከንዶች ውስጥ ኮማንዶቹ መላውን የሽብርተኛ ቡድን አጠፉ። ሁኔታው እንደማይድን የተረዳው አልቤክ ከተኩሱ ለማምለጥ
ከአንድ መኪና በታች ተደበቀ። ውጊያው ከተጠናቀቀ በኋላ ኮማንዶዎቹ በጥንቃቄ ወደ ቦታው ቀረቡ። አልቤክ ከጎኑ ያለችውን ጠመንጃ ለማንሳት ሞከረ። ነገር ግን ከመድረሱ በፊት ካፒቴን ካራን እጁን ረግጦ ከመኪናው በታች ጎትቶ አወጣው። አልቤክ በንዴት ካራንን እያየ ከኔ ጋር መቃወም የተረጋገጠ ሞት ነው ሲል ዛተበት። ካራን ግን ሳይደናገጥ አልቤክን እንዲታሰር አዘዘ። ከዚያም በመጀመሪያ የታገቱትን ሕፃናት በደህና ወደ ቤተሰቦቻቸው እንዲመለሱ አደረገ። ኮማንዶዎቹ ሕፃናቱን ለወላጆቻቸው ሲያስረክቡ መንደሩ በእንባና በደስታ ተሞላ። ከዚያ በኋላ ካራን ጠመንጃውን በአልቤክ ላይ ያነጣጠረና ይቺ ምድር ለእንዳንተ አይነት ሰዎች ቦታ የላትም፣ የመጨረሻ ምኞትህ ምንድን ነው ብሎ ጠየቀው። አልቤክ ግን ፈገግ እያለ 20 ደቂቃ ብቻ ጠብቅ፣ እውነተኛ ኃይሌን አሳይሃለሁ አለ። ካራንም ዛሬ ከኔ የሚያድንህ ማንም የለም ብሎ መለሰ። ከዚያም በሶስት ትክክለኛ የራስ ተኩሶች አልቤክን ገደለው። የኮማንዶዎቹ ትክክለኛ ተኩስና ወታደራዊ ብቃት ሁሉንም አስደነቀ። ከጥቂት ጊዜ በኋላ አንድ መኪና ደረሰ። ከውስጡ አንዲት ወጣት ልጅና አንድ አዛውንት ወረዱ። ልጅቷ ወደ ሕፃናቱ ቀርባ ቸኮሌት ማደል ጀመረች። ነገር ግን ኮማንዶዎቹ ጥርጣሬያቸውን አልተዉም። ካራም መኪናውን እንዲፈትሹ አዘዘ። በሌላ በኩል በድሮን አካባቢውን የምትቆጣጠር ሴት ኮማንዶ ብዙ የሽብርተኞች ቡድን ወደ ካራም ቦታ እየተቃረቡ መሆኑን አየች። በሬዲዮ ልታስጠነቅቀው ሞከረች። ነገር ግን በአካባቢው የኔትወርክ ችግር ስለነበር መልእክቱ አልደረሰም። ወዲያውኑ ካፒቴን ያስሚን በሌላ የሬዲዮ መስመር ስናይፐሯን አነጋገረቻት። ሁኔታውንም በፍጥነት አስረዳቻት። ስናይፐሯ አደጋውን ተረድታ ወደ ካራም በፍጥነት ሮጠችና ጮክ ብላ ጠራችው። በዚያ ጊዜ ያቺ ልጅ ቦርሳዋን አጥብቃ ይዛ በቀስታ ወደ ካራን ቀረበች። ካራንም እጁን ወደ መሳሪያው እየዘረጋ በጥንቃቄ ይጠብቃት ነበር። በዚያ ቅጽበት አንድ ኮማንዶ አስደንጋጭ ነገር አገኘ። አጠገባቸው ያለው መኪና በፈንጂ የተሞላ ነበር። የፍንዳታ ቁጣሪም በፍጥነት እየቀነሰ ነበር። በአንድ በኩል ብዙ የሽብርተኞች ቡድን ወደ እነሱ እየተቃረቡ ነው። በሌላ በኩል ደግሞ በማንኛውም ሰከንድ ሊፈነዳ የሚችል በፈንጂ የተሞላ መኪና ከፊታቸው ቆሞ ነበር። ውጥረቱ በጣም ከፍ ሲል የፊልሙ የመጀመሪያ ሲዝን ይጠናቀቃል። በሚቀጥለው ሲዝን ኮማንዶዎቹ ከፍንዳታው እንዴት እንደተረፉ፣ ኮንቮዩን እንዴት እንዳዳኑና መላውን የሽብርተኛ ኔትወርክ እንዴት እንዳጠፉ ይታያል።